ያ ረቢ ምንድነው የምሰማው አሉ ይሁን አጂብ የሆነ ድምጽ ባህር ውስጥ ይሰማሉ ይሄማ ባህር ስር ላይ ያሉ خلق እኔን ያወሱ እየዘከሩኝ ነው አላቸው አላህ ወህይ አውርዶ ሲላቸው በቃ ذكراቸውን ጨመሩ لا اله الا انت سبحانك اني كنت من الظالمين ያን ጊዜ አላህ Subhanahu Wa Ta'ala ሰማቸው ይሄንን ድምጽ መላእክቶቹ ሰማይ ላይ ያሉት ሰሙት የት እንዳለ ማን እንደሆነ ሊያውቁ አይችሉም አያውቁም قل لا يعلم الغيب الا الله ጅብሪል ተከተለኝ ሚካኤል ተከተለኝ መርየም አለይሃ ሰላም ተከተለኝ ብትል አይሆንም በቃ መሻይኾችህን ብታነሳ የሚከተልህ የለም የሚከተለው አላህ ብቻ ነው ጀለ ጀላሉ على كل حال ነገሩ በዚህ ላይ እንዳለ يا ربي ጌታዬ ሆይ አላሉ ለበይክ نسمع صوتا غريبا በጣም ሰው ሀገር ላይ የምናውቀው የሚመስለን የተለመደ ድምጽ የምናውቀው ድምጽ እዚህ ባህር ውስጥ እየሰማን ነው ማን ነው ድምጹ አዲስ አይደለም ለኛ እዚህ ባህር ውስጥ እየሰማን ነው ማን ነው ብለው ሲጠይቁ አላወቃችሁትም እንዴ ያላቸው አላወቅነውም እኮ ዩኑስ እኮ ነው ዩኑስ ኢብኑ መታልዋው በየቀኑ ሰማይ ሰንጥቆ የሱ ኸይር ስራው ወዳንተ ጋር ሚላከው የነበረው አው ያ ረቢ irhamሁ ጌታዬ ማረው መላእክታ ሁሉ ተንጫጫለት ደግሰው ስትሆን እኮ ዱዓ አድራጊ ይበዛል አሳ ዱዓ ያደርግልሃል ባህር ላይ ውጭ ያለው የብሱ ህዋው አየሩ ጅነል ሙእሚን ዱዓ ያደርግልሃል አላህ ይድረስልህ አላህ ይታረቀህ ይላል አንተ ማንንም ሰው ይተውህ ማንንም ታመህም አይጠይቅህ ሙተህም አይቅበርህ ዱዓ አድራጊ አላህ ጋር ስትታረቅ ዱዓ አድራጊ ይመድብልሃል ልጅህን የሚመከር አንድ ሰው ጠጋ እንዲል ያደርግልሃል ልጆችህ እንዲስተካከሉ ያደርግልሃል በቀጥታም በተዛዋሪም ቀልብህ እንዳይሰበር በዱንያም በአኺራም እንዳትዋረድ የራሱን ስራ ይሰራል ያኔ على كل حال መላእክቶቹ ዱዓ አደረጉ ያን ጊዜ فالله من አለ